አሁን የደረሱኝ መረጃዎች አሉ። እነሱን መረጃዎች ልግለጽላችሁ። እንግዲህ ጌታቸው ረዳ አዲስ ፓርቲ ይዘው እንደሚቀርቡ እየገለጹ ይገኛሉ። አቶ ጌታቸው ረዳ አዲስ ፓርቲ ይዘው የሚቀርቡት እንግዲህ በህወሓት ሙሉ ለሙሉ ሊሰረዝ እንደሆነ እየታወቀ ይገኛል። ህወሓት ከተሰረዘ በኋላ ነው እንግዲህ ጌታቸው ረዳ አዲስ ፓርቲ ለማስተዋወቅ ሽር ጉድ እያሉ የሚገኙት። አቶ ጌታቸው ረዳ አዲስ ፓርቲ ይዘው የሚመጡት ፓርቲ ደግሞ የትግራይ ሊበራል ዲሞክራሲ ፓርቲ እንደሚባል ነው እንግዲህ የታወቀው። ህወሓት እስከ ግንቦት 5 ድረስ ነው እንግዲህ ጊዜ ገደብ የተሰጠው። ከዛ በኋላ ካለፈ እንደሚሰረዝም ታውቋል። ጌታቸው ረዳ ፓርቲም እንግዲህ ግንቦት 5 ቀን 2017 የፓርቲው መስረታ ይፋ እንደሚሆን አቶ ጌታቸው ረዳ አስታውቋል ማለት ነው። እንግዲህ ጌታቸው ረዳ ተመልሰው ወደ ፖለቲካው መግባታቸው ኦልሬዲ ይፋ እየሆነ ይገኛል። ይህ ፓርቲ ከተመሰረተ የፓርቲው ኃላፊ ሆነ ወይም ሊቀመንበር ሆነ የሚሾሙት እነሱ ናቸው። ስለዚህ በቀጥታ ተመልሰው ወደ ፖለቲካ እየተመለሱ እንደሆነ ነው የሚታወቀው።